ወራህመቱላሂ ወበረካቱ ሰላም ብለናል። የነዒማ ቤተሰቦች እንግዲህ እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። ሁላችሁም በያላችሁበት እንግዲህ በአመታችን ብቅ ብለናል ማለት ነው። የነዒማ ዩቲዩብ ተከታታዮች ታውን በኋላ ኢንሻአላህ በአዳዲስ ነገሮች በአስተማሪ ነገሮች እንመጣለን። ሁላችሁም እየገባችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ሁላችሁም ትልቅ ደረጃ አድርሱኝ አሳድጉልኝ ማለት ነው። ባላ ፍቃድ ብዙ መልካም ስራዎችን እና መልካም ነገሮችን አሳያለሁ እለቃለሁ እናንተም ታያላችሁ ማለት ነው። ከእናንተ የሚጠበቀው ላይክ፣ ሼር፣ ፖስት በማድረግ የኸይሩ ተካፋይ ሁኑ ማለት ነው። እንግዲህ እንደተለመደው አላህ ጾሞ ተጠቃሚዎች አድርገን በአዲስ ነገር መተናል ማለት ነው። ተከታተሉ። ተመልሰን መተናል ማለት ነው። እንግዲህ ሁላችሁም ተከታተሉ። ላይክ ሸር ማለት ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። ውዶችዬ ወዳችኋለሁኝ። አካውንት ዩቲዩብን አሳድጉልኝ። ለእናንተ አስተማሪ የሆነ ነገር አለቃለሁ። እንዲሁም ደግሞ በቻልኩት አቅም እናንተን ደስ የሚያሰኝ ነገርና እናንተን የሚያስተምር ነገሮችን ነው የምለቅበት። ሁላችሁም ይሄንን አካውንት ይሄንን ዩቲዩብን እየገባችሁ ሰብስክራይብ በማድረግ የኸይሩ ተካፋይ ሁኑ። እወዳችኋለሁ። እንዲሁም ደግሞ ዩቲዩባችንን የቲሞች አሉኝ የምናሳድጋቸው የቲሞች አሉ። የቲሞቹን የምናሳድግበት አካውንት ነው። እህት ወንድሞቼ እየገባችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ዋናው ደግሞ ላይኩ ይጠቅመኛል እና ቢዩ እንዲኖረኝ አድርጉ ማለት ነው። ቢዩ ካገኘን ክፍያ ይኖራል። ክፍያ ካገኘን ደግሞ የቲሞቻችንን እናሳድጋለን ማለት ነው ኢንሻአላህ ባላ ፍቃድ። ዛሬ እንደምታዩት የሰራሁት አሳምቡሳ ዱቄቱ ቡር ይባላል፣ ደቂቅ ቡር ይባላል ማለት ነው። ያኔ ደቂቅ ሰምራም ይባላል። እንደዛ ነው። ይሄ ደቂቅ ሰምራው ቡር የሚባለው ዱቄት ለምን ይጠቅማል ለምትሉት ነገር ደግሞ ቡር ደቂቅ ሰምራን ብትጠቀሙት በጣም ተወዱታላችሁ ብዬ ነው የምነግራችሁ ማለት ነው። ተወዱታላችሁ በጣም ነው የምላችሁ ማለት ነው። ለምን ደቂቅ ቡር ጥቅም አለው። ጥቅሙ ምንድነው? ውፍረት ለማትፈልጉ እህት ወንድሞቼ ይጠቅማችኋል ማለት ነው። እንዲሁም ደግሞ ለወፍራም ሰው ውፍረትን ይቀንሳል ማለት ነው። አሰራሩን ደግሞ በቀጣይ ላይ ሳቦካ ከመጀመሪያው ጀምሬ አሳያችኋለሁ ማለት ነው። አሁን ስላልቀረጽኩላችሁ ነው ይቅርታ። ቀጣይ ላይ እንገናኛለን። በአቦካኩ በአሰራሩ አሳያችኋለሁ ማለት ነው። ለምን ደቂቅ ቡር ውፍረትን ይቀንሳል፣ አያወፍራችሁም ማለት ነው። አንደኛ ለሰውነት በጣም አሪፍ ነው። ለሰውነት ተስማሚ ነው። በልታችሁት ይስማማል። ስትበሉትም ቅልል ያለ ምግብ ነው። አሪፍ ነው ማለት ነው። ስለዚህ ደቂቅ ቡርን ተጠቀሙ። ሳቦካ ደግሞ ቪዲዮ ሰራላችኋለሁ ነገ ማለት ነው ኢንሻአላህ። አሰራሩን አሳያችኋለሁ ማለት ነው። ከእናንተ የሚጠበቀው እየገባችሁ ላይክ፣ ሼር፣ ሪፖስት በማድረግ ለብዙ ሰው ተደራሽ እንዲሆን እና ብዙ እህት ወንድሞች እንዲጠቀሙበት በማድረግ ነው ኢንሻአላህ። የዛሬው ስራ ይሄንን ይመስላል። እዚህ ጋራ ከይል ያሉ ቢዛ ነው የሰራሁት የዛሬው ማለት ነው። ቀለል ያሉ ነገሮች ናቸው ዛሬ የሰራሁት። በቤታችሁ ውስጥ ባለ ነገር ቀለል አድርጋችሁ ሰርታችሁ መብላት ማፍጠር ትችላላችሁ ማለት ነው። ደቂቅ ቡርን ምን ያስፈልገዋል ለምትሉት ምልህና ዝባዲክ ነው ምልህና ዘይት ትንሽ ታደርጉበታላችሁ። ከዛ ውጭ በውሃ ነው ማለት ነው። እንግዲህ እንደ ሰዎቹ ብዛት ነው። ሰዎቻችሁ ቤተሰብ ከሌላችሁ ማለት ነው። ቤተሰብ አነስተኛ ቤተሰብ ከሆነ ቤተሰቡ አንድ ብርጭቆ ለ3 ለ4 ሰው በቂ ነው። ለሳምቡሳ ቡፍ ማለት ነው። አንድ ብርጭቆ ዱቄት ማለት ትችላላችሁ። ለማንኛውም አቦካኩን ነገ አሳያለሁ ማለት ነው ኢንሻአላህ። ሳቦካ የቱንም ያህል እንዲያቦካሁኝ ሁላችሁም እስከ መጨረሻው ትከታተላላችሁ ማለት ነው። በጣም ቆንጆ ምግብ ነው። ተወዱታላችሁ እህቶቼ ወንድሞቼ። እኔ ሁላላህ ብዬወዳችኋለሁ። ጾማችሁ ተጠቃሚ አላህ ያድርጋችሁ ማለት ነው። እንደዛ ደግሞ አሁን ሲቀጥል ደግሞ እዚህ ጋር እንትን አለኝ ቱስት አለኝ። ቱስቱንም አሁን ውስጡ ማደርገው ቱስቱ ውስጥ ቱስቱን ጠብሼዋለሁ ማለት ነው። ከጠበስኩት በኋላ እንዲያሳምቡሳ ከጠበስኩት በኋላ ውስጡ ምን አደርግበታለሁ? ሀሻው አደርግበታለሁ ማለት ነው። እንደዛ አድርገን አሁን ላሳይ ነው። ይሄው እዚህ ጋር ነው። ለሁለት እንቆርጠዋለን። እንደዚህ አድርገን ለሁለት እንቆርጠዋለን። ፉም ሰመክ ማለት ነው። ከዛ ውስጡን እንደዚህ ቢስሚላህ አርፋን ከዛ ውስጡን እንደዚች አድርገን እንከፍተዋለን። ተከፈትነው በኋላ ውስጡ በእንትን ታሻዋ በጅብና እንትን እንልና ውስጡን እናደርጋለን ማለት ነው።
ይሄንን እንደዚህ እያደረጋችሁ እየሰራችሁ መጠቀም ትችላላችሁ እህቶቼ። ቆይ ላስተካክልላችሁ እንዲታያችሁ በደንብ ብዬ ነው። ይቅርታ። ከእናንተ የሚጠበቀው ብቻ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንሆን። አካውንቴን እየገባችሁ ሰብስክራይብ አድርጉልኝ። እወዳችኋለሁ። የቲሞች የምናሳድግበትና አዛውንቶችን የምናጎርስበት ነው። አሁን በኋላ ዩቲዩባችንን ሁላችሁም እየገባችሁ ዩቲዩቤን ሰብስክራይብ አድርጉልኝ። እሺ ወዶችዬ እወዳችኋለሁ። ከእንግዲህ በኋላ በአንዳንድ ነገሮች እንዲሁም ደግሞ በቁርአን ትምህርቶች ጉዳይ እንዲሁም ደግሞ በምግብ ስራ በምን እናንተን በሚያስተምር ነገር ለእናንተ የሚጠቅም ነገር ነው እኔ የምለቅላችሁ። ከእናንተ የሚጠበቀው ብቻ እየገባችሁ ሰብስክራይብ በማድረግ አበረታቱኝ ማለት ነው። አበረታቱኝ። ሰብስክራይብ እያደረጋችሁ አበረታቱኝ። ወላሂ ኃይል ስራ ነው የምንሰራበት፣ የተራቡትን የምናጎርስበት ነው። የቲሞቹን እናሳድጋለን። 43 የቲሞች አሉ። እነዛን የቲሞች የምናሳድግበት አካውንት ነው፣ ዩቲዩብ ነው። ሁላችሁም በቅንነት ሰብስክራይብ በማድረግ እንዲሁም ደግሞ ሰብስክራይብ የምትጠቀሙ እህቶቼ አዲ አድርጋችሁኝ ከእናንተ ጋር አንዳንድ ምክሮችን እኔም መካፈል እፈልጋለሁ። እናንተም ለእናንተም የሚጠቅም ስራ ነው ይዤ የመጣሁት። በቻላችሁት አቅም ፎሎ ሰብስክራይብ አድርጉልኝ ማለት ነው። አላህ ጾማችሁ ተጠቃሚ ሆኑ እህት ወንድሞቼ። የዘንድሮን ረመዳን የምትጠቀሙበት አላህ አድርጋችሁ በሰራነው ነገር ኃይል ስራ የምንሰራበት፣ ኢልምን የምናሳፋበት፣ መስጊዶቹን የምንገነባ፣ የተራቡ ወገኖቻችንን ደግሞ የምናጎርስበት አላህ ያድርግልን። የሰው ልጅ ሰርቶ ሲጠቀም ነው፣ በለፋበት ነገር የሰው ልጅ ሲጠቀም ነው። እሺ ማሮቼ፣ አላህ ዋዬ በለፋችሁት ነገር የምትጠቀሙ አላህ ያድርጋችሁ። እኔንም እናንተንም ሰርተን በሰራነው ነገር ስንጠቀምበት ኃይል ስራ ስንሰራበት ነው። አላህ ከከለከለው ነገር ላይ መከልከል ይኖርብናል። እንግዲህ የዛሬው አሰራራችን ይሄንን ይመስላል። ተወደዳችሁት ሁላችሁም ላይክ፣ ሼር፣ ኮመንት አስተያየታችሁን አስቀምጡ። አይቼ መልስላችኋለሁ ማለት ነው ኢንሻአላህ። እንግዲህ የዛሬው ምግብ ይሄንን ይመስላል። እንደምታዩት ነው። ይኸው እዚህ ቢዛ አለኝ። እዚህ ደግሞ ይኸው እንደምታዩት ይኸውላችሁ ቱስት የተጠበሰ ቱስት ውስጡ ሀሸዋ ተደርጎ ነው። እዛ ፊት ለፊት የምታዩት ጌማት ናት። ይሄ እንግዲህ ቡር ይባላል ማለት ነው። ሳምቡሳ ቡር ይባላል። ይሄን ይመስላል ማለት ነው። ሁላችሁም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁ። በያላችሁበት ሰላማችሁ ይብዛ።